በራችሁ የንጉስ ራያ ዩቲዩብ ተከታታዮች እንደምን ከርማችኋን እንደዚህ ሰንብታችኋን። ዛሬ በዚህ መልኩ ቪዲዮ የመጣንበት ዋና ዓላማ የምስጋና ፕሮግራም ስላዘጋጀንና እናንተ ውድ ጓደኞቻችንን ውድ ወዳጆቻችንን እናመሰግናለን ለማለት ነው። በዚህ በ24 ሰዓት ውስጥ ከ2000 በላይ ሳብስክራይበር እና ከ10000 በላይ ቪው በማግኘታችን እጅግ በጣም እናመሰግናለን፣ እንወዳችኋለን። እናም ደግሞ ከዚህ በተጨማሪ ሌሎች የህይወት ተሞክሯችን እስከዛሬ የደረስንበት ከተነሳንበት እስከ አሁን እስካለንበት ደረጃ ድረስ ያለውን የህይወት ተሞክሯችንን ለእናንተ ይጠቅማችኋል ብለን ስላሰብን ለማካፈል ያክል ነው። አብራችሁ እንድትቆዩ ያክብሩ ግብዣዬ ነው። አብረን እንቀጥላለን። በጣም ጥሩ፣ እጅግ በጣም እናመሰግናለን። እውነት ለመናገር እንግዲህ በ24 ሰዓት ውስጥ ከ2000 በላይ ሰብስክራይበር እና እንደዚሁም ደግሞ ከ10000 በላይ እይታ እጅግ በጣም ብዙ ሰዎች እየደከሙ ይሄን እድል ያላገኙትን እነዚህ ጥንዶች አግኝተውታል። ለእናንተ እጅግ በጣም ክብር ይገባችኋል። በቀናነት ሰብስክራይብ ላደረጋችሁት ወንድሞች እኔንም ከድራያን በደንብ አኩርታችሁኛል። በእናንተ ኮርቼ ይሄን ሁኔታ ተግባራዊ ሳደርግ እጅግ በጣም ደስ ብሎኛል። እንግዲህ እዚህ በመቀጠል መጀመሪያ ላይ ስሜቱ የተሰማቸው ስሜት ምንድነው የሚለውንና የህይወት ተሞክራቸውን ነው እንግዲህ ቆይታ አብረን የምናደርገው። ወንድማችን ንጉሴ እንግዲህ ንጉስ ራያ በ24 ሰዓት ውስጥ ከ2000 ሰብስክራይበር በላይ እና 2200 ምናምን አካባቢ ደርሷል አሁን ላይ እና እንደዚሁም ደግሞ ከ10000 በላይ እይታ ተገኝቷልና እንደው የመጀመሪያው ሚስጥሩ ምንድነው ብለህ ታስባለህ? ይሄ መሆኑ እውነት ለመናገር እንደው እኛን ሰው ይሄን ያክል እንደሚወደን ያረጋገጠው በዚች በ24 ሰዓት ውስጥ ምን ያክል ስንት ተለፍቶበት ስንት ተደክሞበት የሚገኘውን ፎሎወር እኛን አክብራችሁ ወዳችሁ እጅግ በጣም በተለይም ደግሞ ከድራያን የምታከብሩ የምትወዱ በከድራያ አብዛኛው በከድራያ ዩቲዩብ የመጣ ስለሆነ በወንድማችን በከድር ስለመጣ እጅግ በጣም እናመሰግናለን። ከድሬንም በዚህ በመቀጠልም ደግሞ ያው ምን ያክል ሰው እንደሚወደን እኔንም ይሁን ወዱ አባለቤቴን የኛን የትዳር ከዚህ መድረስ የሚመኙ ወይም ደግሞ ደስ የሚያሰኝ ነገርም ስለሆነ ብለው ስላሰቡ ሳብስክራይብ ስላደረጉን ወዳጅነታቸውም ደግሞ ከዚህ የጠነከረ እንደሆነ ነው የተረዳ ነው። ከዚህም በላይም ደግሞ መስራት እንዳለብን ያሳዩበት መንገድ ነው። እውነት ለመናገር እኔ እንደተረዳሁት የኛ ትልቅ ኃላፊነት ነው የሰጡት። መስራት መልፋት እንዳለብን ነው ያረጋገጡልን። እናም ደግሞ እኛም ለመስራት ፈቃደኛ ነን። እሷም በተቻለ መጠን ለመስራት ፈቃደኛ ስለሆነች ስለዚህ ከድሬም በጣም እናመሰግናለን። የከድርን ወዳጆች በእውነት በከድሬም ስምም በጣም ነው እናመሰግናችሁ። እሱም እጅግ በጣም እናመሰግናለን። እሺ ውድና የተከበራችሁ አድማጭ ተመልካቾች እንግዲህ ደግሞ መቅዲ ጋር ነው እንግዲህ ቆይታ ማደርገው። መቅዲ እንግዲህ በ24 ሰዓት ውስጥ 2000 ሰብስክራይበር እና ከ10000 በላይ እይታ አግኝታችኋን እጅግ በጣም ደስ የሚል ነገር ነው። እንደው ምን ተሰማሽ አንቺስ? በጣም እግዚአብሔር እነሱ የሚፈልጉት የሚባቸው መሻት ይስጣቸው። ዋው እጅግ በጣም ደስ ይላልና እስኪ እንግዲህ ዛሬ አንዳንድ ሚስጥሮች ልታወጡ ተገዳችኋል። በተለይ ለዩቲዩብ ቤተሰቦቻችሁ ግልጽ ሆናችሁ ሊያስተምሩ የሚችሉ አንዳንድ ጉዳዮች እናንተ ላይ አለ። በተለይ ሶሻል ሚዲያ ለመልካም ነገር ብዙ ሰዓት የሚጠቅም የማይመስላቸው ሰዎች ነገር ግን ደግሞ ለበጎ ነገር የሚጠቀሙ ብዙ ሰዎች አሉና እናንተ እንግዲህ እንደ ጓደኛ በደንብ ሰለማቃችሁ በሶሻል ሚዲያ ነው የተገናኛችሁትና ሶሻል ሚዲያ እንግዲህ ሲባል በማንኛው ሶሻል ሚዲያ እንደተገናኛችሁና መጀመሪያ ሐሳቡን ያመጣው የጠየቀው የተገናኛችሁበት የሶሻል ሚዲያ አይነት ምንድን ነበረ? ኤፍቢ። እሺ ኤፍቢ የእናንተ ባለውለታ ነው? አዎ ማለት የብዙዎቹ ነው በነገር ላይ። ምክንያቱም አንዳንዱ መጥፎ ነው ይላል፣ አንዳንዱ ደግሞ ያው ብዙ ሰው አሁን በአብዛኛው በሶሻል ሚዲያ ነው የሚገናኘው እና ለዚህ ቁም ነገር የሚያብቀው አንዳንዴ ሶሻል ሚዲያ ነው። መተማመን ካለ ፍቅር ካለ ያው ሶሻል ሚዲያ ጥሩ ነው፣ በአግባቡ ተጠቀሙት ነው። ግን ለመጀመሪያ ጊዜ ፍሬንድ ሪኩዌስት የጠየቀው ታስታውሻለሽ? ሶ መሰለሽ? እሺ ለመጀመሪያ ጊዜስ እንደው የሰላምታ ሐሳብ ያቀረበው? አይ መጀመሪያ አካባቢ ዝም ብለን እንደዚህ ምን እናወራ እኮ እንደው ማን ጀመረው ለወሬው? እሱ ነው መሰለህ? ያኔ በግሩፕ የሆነ እንትን የእርዳታ ግሩፕ ነበር፣ እዛ እናወራ ነበር። ግን በግላችን ነው ኢንቦክስ ተደረገ በኋላ
ኦኬ ጥሩ። እስኪ እንደው ለማብራሪያው ወደ ወንድማችን ንጉስ እንምጣና እስኪ እንደው ሶሻል ሚዲያን እንዴት ትገልጸዋለህ? እንዴት እስከ ባለቤትህ ጋር ተገናኘህ የሚለውን እስኪ እንቀጥል። ጥሩ። ያው እኔና ባለቤት የተገናኘነው በሶሻል ሚዲያ ነው። በፌስቡክ ፕላትፎርም ነው የተገናኘነው። ፌስቡክን አብዛኛዎቻችን ለጥሩ ነገር ተጠቅመንበት ማናለ ሰዎች ይኖራሉ። ማለት እንግዲህ አብዛኛው የውጭ ዓለሙም የዚህ ኢትዮጵያ ውስጥም የሚኖር ፌስቡክ አብዛኛው ተጠቃሚ ነው። ግን ደግሞ ለማይሆን ነገር እየተጠቀምንበት የነበሩ ሰዎች አሉ፣ አለንም ነበርንም። እኔና እሷ ምንድን ያደረግነው የእርዳታ ዝግጅት ማለት እርዳታ የምናሰባሰብበት እንደዚህ ደግሞ ለበጎ ስራ የምናውልበትን የሆነ ግሩፕ ነበረ። በሰሜኑ ጦርነት ጊዜ ብዙ ስራዎች ስንሰራ ነበረ። አብዛኛው ወንድሞቻችን ያው የምንተዋወቅ ይሄን ሶሻል ሚዲያ ይሄን ዩቲዩብ የሚከታተሉ ሰዎችም ይኖራሉ። ምንድነው ከሰሜን ወሎ ተፈናቅለው የመጡ ሰዎች ነበሩ። ለሴቶች ለእናቶች ብዙ ነገሮች ስናደርግ ነበረ። ያው እንግዲህ በሶሻል ሚዲያ በማስተባበር ከውጭ ሀገር ያሉ ሰዎችንም በውጭ ዓለም ውስጥ ያሉ እህቶች ወንድሞቻችንን እያስተባበርን ብዙ ነገር ስንሰራ ነበር እና እንደ አጋጣሚ እዛ ግሩፕ ላይ ክሬት የተደረገ ግሩፕ ላይ ያው እኔና እሷ በይበልጥ እንቀራረብ ነበር፣ እናወራ ነበር። ሌሎች እህቶችም ጋር ስናወራ ነበረ። ነገር ግን ያው የፍቅር እንትን ነገር መጣ ከኔም ከሷም። ምናልባት እንግዲህ ከሷ ያለውን ነገር በኋላ እሷም ተባባበት ሆኖ እኔ በይበልጥ ተስቤ ነበር ወደ እሷና የምታደርገው ነገር ሰው መቼም በመልካም ምግባር ከታነጽ ሁሉም ሰው ይወዳልና ያን የመውደዱን እንትን ወደ ፍቅር ቀይሬዋለሁ። ብዙ ነገር በምታደርገው በጎ አድራጎት ተስቤ በውስጥ ማውራት ጀመር ነው። ፎቶ መቀየር ተጀመረ። ከዛ በኋላ እንደገና ያለውን ነገር ያው እርስ በርስ የመዋደድ ጥያቄ ተመጣ። እኔም የፍቅር ጥያቄ አቀረብኩ በይፋ ማለት ነው። የእሷ ምላሽም እንግዲህ እስቲ ቆይ ላስብበት ነው። ያው ብዙዎች የሚሉት ነገር ስለነበረ ከተወሰነ ጊዜ በኋላ ነው እንደገና ያው እኔም ትንሽ ግፊት ማድረግ ጀመርኩኝ። እንዴት ነው ምላሽ እጠብቃለሁ ጊዜ የለም ምናምን የሚለውን ነገር ስናመጣ በይበልጥ እሷም እንግዲህ ወደ እኔ የሳበች መጣች መሰለኝ። የፍቅር ጥያቄን በደስታ ተቀበለች ማለት ነው። ከዛም በኋላ ነው ነገሮች እየጠነከሩ ሄዱ። በብዙ መንገድ እንትን ማለት ጀመርን፣ ማውራት ጀመርን። በሶሻል ሚዲያ እንደዛ ካወራን በኋላ ከ3 ዓመት በላይ ቆይተናል። ከ2013 መጨረሻ አካባቢ ነው የጀመርነው። ከድሬም የምታስታውሰው ነው የጦርነቱ ወዲያው ሐምሌ 3 አካባቢ ነው የገባው። ከዛም በኋላ ነው እንግዲህ ብዙ ነገር ስንሰራ የነበረው። እንዳለ ደሴ አካባቢ የሰሜን ወሎ ተፈናቃዮች ደሴ መጡ። ከዛ ከ2013 መጨረሻ እስከ 2014 አካባቢ ማለት ነው 2014 አካባቢ ኦልሞስት እንግዲህ ከ3 ዓመት በላይ ሆነን ማለት ነው። ከጠበቅን በኋላ በትዕግስት እኔም ተጠባብቄ እሷም ደግሞ ያው ከዚህ አለኝ ብላ ባላለኝ ወደፊት ትዳሬ ነው ብላ አስባ ከዛ ራሷን ጠብቃ እዚህ ደርሳ እኔም 3 ዓመት ከተወሰኑ ወራቶች ቆይታ በኋላ መጣችልኝ። ለወግ ለማድረግ ጠበቅን፣ ይኸው ተጋባን ማለት ነው። ስለዚህ የሶሻል ሚዲያ ጥቅሙን አብዛኛውን ጊዜ ወደ ክፋት ነገር ብቻ ሳይሆን አብዛኛው ሰው በፌስቡክ የታወቀ ሰው የሚጋባ መስሎ የማይታየው ሰው ብዙ ሰዎች አሉና ሶሻል ሚዲያ ለጥሩ ነገር ከተጠቀምንበት ልክ እንደኔ አሁን እንግዲህ የዛሬ ሚስቴ ወደፊት የልጆቼ እናት አግኝቻለሁ ማለት ነው።